ሪቫኮስ ፕራጋባጆማ ማስኪሌቬኖ ማሬቫሎስ ፓጋጃ በጌታ በኢየሱስም እግዚአብሔር ባንቺ ጉዳይ ላይ መገለጥ ይጀምራል። ሙሴን እግዚአብሔር እንዲህ አለው፣ እንዲያምኑብህ አሁን አለ በከባድ ደመና እመጣልሃለሁ አለው። እመጣልሃለሁ የኔ መሆንህን እንዲያምኑ እመጣለሁ። ብቻህን እንዳልሆንክ እንዲያምኑ እረዳሃለሁ አለ። እደግፍሃለሁ አለ። አስፈሪ የሆነ ሞገስ ላይ አመጣለሁ አለ። ቃል ገዢ እንዲሆን አደርጋለሁ አለ። ጸሎት እንደሚሰማ ምልክት አደርግሃለሁ አለ። በኢየሱስ ቅዱስ ስም ስልጣን ዛሬ ላንቺ እናገራለሁ። እግዚአብሔር ይመጣልሻል። በምን አቅጣጫ ሊመጣልህ እንደሚችል ባታውቂውም ግን ባንቺ ጉዳይ ላይ እግዚአብሔር በከባድ በሆነ ክብር ሞገስ ካስፈለገ በከባድ ሞገስ ወደ አንተ ይመጣል። ጤንነት ባስፈለገ በከባድ የፈውስ ኃይል ወደ አንተ ይመጣል። ያለቀና የተቆረጠ ነገርን ያደርጋል። የሞት የበኩር ልጅ በሽታ ከላይ ላይ ይሞታል። እግዚአብሔር ሲናገር እንዲህ የግብፅ የበኩር ልጅ ሞተ ይላል። በኩሩን እገድለዋለሁ አለ። ታውቃላችሁ፣ የሞት የበኩር ልጁ በሽታ ነው። እናንተ ቤት በሽታ ካለ ዛሬ ይሞታል። ሐዘን ካለ ዛሬ ይሞታል። እርግማን ካለ ዛሬ ይሞታል። እያንዳንዱ በኩር ነኝ ያለ ኃይል ያለው ሁሉ እናንተን ለማጥቃት የተሰለፈና የመጣባችሁ የተሰበሰበ ሁሉ በጌታ በኢየሱስም ዛሬ ተበተነ። ማር ንብ እንደሚከብ ከበቡኝ አለ። ነገር ግን በእግዚአብሔር ስም አሸነፍኳቸው ይላል። በኢየሱስ ስም ከላያችሁ ላይ ረገፉ። ቅጠል እንደሚረግፍ ከላያችሁ ላይ ወደቁ። ዛፍ እንደሚንቀሳቀስ ወጀብ ንፋስ እንደሚያንቀሳቅሰው ጠላቶቻችሁ ከፊታችሁ ተርበደበዱ። መቆም አይችሉም። በራችሁን መዝጋት አይችሉም። የወይኑ መሰረት ይላል ተናወጠ ይላል። የሁሉም እስራት ተፈታ ይላል። ዛሬ የትኛውም እስራት የምትሉት ቀንበር የምትሉት ጫና የምትሉት አለቀኝ አለ ታገለኝ ብዙ ዘመን ተከተለኝ የምትሉት በኢየሱስ ስም ለቀቃችሁ፣ ተፈታችሁ፣ ነፃ ወጣሽ። ቀንበርሽ ተሰበረ። ቀና ማለት ሆነልህ በናዝሬቱ ጌታ በኢየሱስ ስም። ብዙ ዘመን እንደቆየ አውቆ ይላል አልጋህን ተሸክመ ሂድ አለው ይላል። ዛሬ ነገርሽ ተለቀቀ። ብዙ ዘመን የዘጋባችሁ የገደባችሁ የትኛውም ነገር አልንቀሳቀስ ያላችሁ አንድ አይነት ስርዓት እንድትኖሩ ያደርጋችሁ ዛሬ በኢየሱስ ስም ኃይል ተቋረጠ። እግዚአብሔር ነገራችሁን ለበጎና ለበረከት ቀየረው። ብቻውን ታምራት በሚያደርግ በናዝሬቱ ጌታ በኢየሱስ ስም ኃይል ጸልዬላችኋለሁ። በታላቅ ምስክርነት ትመጣላችሁ። እግዚአብሔር ነቀፌታችሁን አስወግዶታል። ነገር ሁሉ ለበጎ ተቀየረ። በኢየሱስ ኃይለኛና ገናና ስም ሻሎም።